ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ቀይ ባህር ለኛ በጣም ህልውናችን 120 ሚሊዮን ህዝብ ነው ያለው። ከሌሎች ወንድሞቻችን ጋር ከጎረቤትም ከሩቅም ጋር ሆነን እዛ አካባቢ ያለውን ሰላም እያረጋገጥን ልማታችን የምናመጣበት መንገድ ማረጋገጥ ያስፈልጋል። አባይ የሚገባቸው ለኛ የባህር በር የማይገባን መስሏቸው የሚያስቡ ሰዎች ተሳስተዋል። አባይም ይገባቸዋል፣ ይገባናል። የጋራ ሀብት ነው። በትክክል እንጠቀምበታለን። ቀይ ባህርንም በቀጠናው ያሉ አገራት የመጠቀም ህጋዊ መብት ሊኖረን ይገባል። እኩል አጀንዳ ሲሆን በዓለም መድረክ ላይ ለልጆቻችን ጠቃሚ ነው።